እሺ እንደምታዩት እዚህ ጋር ብሬከር ቦርድ ገጠማ እየሰራ ነው የምንገኘው ለዚህ ቤት ማለት ነው። እዚህ ጋር ሜን አለ፣ እዚህ ጋር የሶኬት ላይን አለ፣ እዚህ ጋር የላይቲንግ ላይኖችም አሉ፣ የቦይለር ላይን አለ፣ የምጣድ ላይን አለ። ሜን ብለን የምንለው ይሄ ነው እንደምታዩት። እዚህ ጋር የቦይለር የምጣድና ለአንዳንድ ነገሮች የሚሆኑ እዚህ ቱቦቹ ገመዶች ማለት ነው። ኤፌስ ተቀባይ ነው። እነዚህ እንደምታዩቸው የላይት ናቸው። እነዚህ እዚህ ጋር ያሉት እንደምታዩቸው የሶኬቶች ናቸው። ሁለት ሶኬት አለ፣ ሁለት ላይት አለ። እዚህ ጋር ዋና ፓወር አለ። እዚህ ጋር እንደቀረው እንዳለ ኒውትራል ነው። ይሄን የኒውትራል ውስጥ ሙሉ አንድ እናደርገዋለን ማለት ነው። አሁን የኒውትራል ውስጥ እንሰራለን። መጀመሪያ እናዘጋጃቸዋለን። እንደምታዩት እዚህ ጋር ይሄ እንዳለ ጠቅላላ የኒውትራል ሰብስበን ጨርሰናል ማለት ነው። አሁን እነዚህ ተቀባዮች ናቸው የሚቀሩት። ዋና ፓወር አለ እና እነዚህ ተቀባዮች በሙሉ የሶኬት ላይን የምጣድ ላይን እያለ የሚከፋፈል ነው ማለት ነው። እዚህ ጋር ከታች በኩል ደግሞ አንድ ሶኬት አለ። ይሄንኛው ፌዝ ተቀባይ ነው። የኒውትራል ስብስብ ከእያንዳንዱ ወስደን ጠቅላላ አገናኝተናል ማለት ነው። ከዚህ በኋላ ተፕላተር አድርገን እናሽገዋለን። እሺ እንደምታዩት ይሄ ፌዝ ባር ይባላል ከስር በኩል ማለት ነው። ይሄ ጽሁፍ ባለበት በሙሉ ኢንፑት የሚገባ ነው። ይሄንኛው እንዳለ ፌዝ ባር የምንለው ፓወር በአንድ በኩል ይገባና ከስር ሻንት ያደረገ ሙሉ ይደም ማለት ነው። ፌዝ ባር ማለት እቺኛው ለምሳሌ 12 ብሬከር ነው። እዚህ ጋር ማለት 11 ብሬከር ነው። ለዚህ 11 ብሬከር ይሄ ፌዝ ባር ተጠቀመን እዚህ ጋር 12 ነው ያደረግነው። እዚህኛው ጋር ለዛ ነው አንድ የቀረው። በዚች አማካኝነት ሙሉ እስከዚህ ድረስ ፓወር ያገኛል ማለት ነው። ይሄንኛው መደዳውን ፌዝ ባር የሚቀበል ነው። እንደዚህ እንገጥመዋለን ማለት ነው። አሁን ብሬከሮቹን ደርድረናቸዋል ማለት ነው። ደርድረን ጨርሰናል። እንደምታዩት አሁን የብሬከር ላይን የሚገባውን ነው የምናስገባው። እዚህ ዋና ፓወሩን መጀመሪያ ላይ እናስገባዋለን። እሱን እናስቀድማለን። ጠንካራ አድርገን እናስረዋለን። ሲቀጥል የምጣድ ላይኑን እናስገባለን።
እንደምታዩት ይሄንን ይመስላል። ሲበራ እንደዚህ ነው እንደምታዩት።